አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ረመዳን እንግዲህ እያለቀ ነው። ያ ረብ ያለቀብን ማለት ነው። እስቲ በዱዓ እንረሳሳ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን፣ እኛንም ሰላም ያድርገን እያልኩኝ ዛሬ እስቲ ላህም በድንች አብረን እንሰራለን ማለት ነው። እዚህ ጋር ላህም አለኝ ከዝባረን አናን ፍልፍል አኽዳር ወረቅ እንዲ ይሄ ወረቅ እንዲ ነው ማለት ነው። እና እዚህ ጋር ደግሞ ሽንኩርት አለኝ። ያው በመሀል ነው ፍስ ያለኝ ማለት ነው ቪዲዮ መስራቱ። ሽንኩርቱ በጣም በስሏል፣ አብስዬዋለሁ። በዚህ መልኩ በስሎልኛል ማለት ነው። ሽንኩርቱ በረጃጅም ነው የቆረጥኩት። ያው እንደዚህ ስለሆነ በዛኛው ማለት ስላላችሁ በቀጫጭኑ ግን እኔ በዚህ ነው የሚመቸኝ። አብዛኛውን ምግብ ሰራ በረጃጅም ነው ማለት ነው የምቆርጠው። እና በዚህ መልኩ ሽንኩርት ቀልቷል። ከዛ ነጭ ሽንኩርትና እንጨምራለን። እዚህ ጋር ፈጭቼ ያዘጋጀሁት ነጭ ሽንኩርትና ዝንጅብል አለኝ። እሱን ሽንኩርት ስለበሰለ እንጨምራለን። በጣም ነው የሚጥመው። እየሰራችሁ ሞክሩት። ለቪዲዮ አዲስ የሆናችሁ እህት ወንድሞች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቶች ቻናሌን አሳድጉልኝ እላለሁ። ምናልባት ያው እንግዲህ አንድ ቀን መጠሙ አይቀርም እና ደርም እያያችሁ አሁን ላይ እየሰራሁበት አይደለም፣ ብዙ አልተመቸኝም። በበረታቱ ይላችኋለሁ የሚወዱት እና በዚህ መልኩ ነጭ ሽንኩርት እንዲያፍታ ከመታው በኋላ እዚህ ጋር ደረቅ ቅመም አለኝ። ይሄ ቅመም ለብርዋኒ እንጠቀመዋለን። ምንድን መሰላችሁ? ሄል ገርፋ ሚስማር ቤት ውስጥ ነው ያዘጋጀሁት። የብርዋኒ ቅመም ነው የሚሉት። ሄል ገርፋ ሚስማር ሰንድ ነው። በጣም ቆንጆ ነው፣ ጣዕም አለው። ፍሬውን ከመጠቀም እንደዚህ ሳይታችሁ ተጠቀሙት፣ ቆንጆ ነው። በዚህ ለማንኪያ ነው የጨመርኩት። እሱ እዚጋ ደግሞ ፍልፍል አህመር አለኝ። ፍልፍል አህመር እንዲሁ ጨምራለሁ። ያው እኛ ቤት ፍልፍል ስለሚወዱ ሁለት ይጨምራሉ ማለት ነው። በዚህ እዚህ ጋር ደግሞ ፍልፍል አስዋድ የአንድ እጅ ስራ ስላላችሁ ፍልፍል አስዋድ ያለ እሱንም አንድ ማንኪያ ጨምራለሁ። ከጨመርኩ በኋላ ያቀላቅላለሁ ማለት ነው። ያው አንድ ስለሆነ ይቅርታ ቤተሰብ፣ ያው ካሜራ ያበራህ መስሎኝ አላበራህም። ቲማቲሙንም ሁሉንም በአንድ ነው ሽንኩርቱ ላይ እየጨመርኩት። በዚህ መልኩ ሁሉንም ቃሪያውን ወረቅ እንዲ ነው ጨምሬ አብሬ እንደዚህ ሳበስለዋለሁ ማለት ነው። ያው እንግዲህ ይቅርታ ቪዲዮውን ቆረጥኩት። ማማራጭ የለኝም። ትንሽ ሰዓት ቪዲዮ ስለነበር ቶሎ ላለው ብዬ ነው። እንደዚህ ቲማቲም እስከሚበስል እንዲያፍታ ከፍ ታደርገዋለሁ ማለት ነው። መልኩ ይበስላል። በዚህ መልኩ ቲማቲም ከበሰለልኝ በኋላ እዚህ አጥቤ ያዘጋጀሁት ስጋ አለኝ። በነገራችን ላይ ስጋው አጥንት እንዲኖረው ችግር የለውም። አጥንት ቀይ ስጋ ብቻ እንዲሆን ደግሞ ቆንጆ ነው። በሁለቱም ይሆናል ማለት ነው። በጣም ነው ሰዎች የወደዱት። ያው እንደ አጋጣሚ ሞክሬው ነው በነገራችን ላይ። ከዛ ወደዱት። ሁልጊዜ ነው የሚያሰሩ ማለት ነው። ስለዚህ ያው እንደ ካሜራ ባንድ ስለሆነ ያው ውሃ ብዙ አይፈልግም። እስኪ እንደዚህ ነው የራሱ ውሃ ከመጠጠ በኋላ የስጋው ውሃ ስለሚያወጣው የራሱ ውሃ ከመጠጠ በኋላ ትንሽ ጨምርበታለሁ ስጋው እንዲበስልልኝ።
ከዛ ድንች ልጣለሁ ማለት ነው። ይሄ በዚህ መልኩ አሁን የራሱ ውሃ ወጥቶት ምጥጥ እስከሚያደርገው ይበስላል። ለዛሬ ካርናለ ማለት ነው። ይሄ እስካሁን ውሃ አልጨመርኩም። የራሱ ውሃ ነው። እንደዚህ የራሱ ውሃ እስከሚመጥ እያመሰል መብሰል አለብን ማለት ነው። በዚህ መልኩ ውሃውን ጨርሷል። አሁን ውሃ ጨምርበታለሁ ማለት ነው። ብዙ ውሃ መኖር የለበትም። ለማብሰያ ያህል ብቻ ነው። ቤተሰቦች እዚህ ጋር ድንች ላይ ድንቹን በቀጫጭኑ ነው የምከትፈው። ልጫዋለሁ፣ ልጫውን ከትፈዋለሁ ማለት ነው። ያው ውሃ ጨምሬበታለሁ። እየበሰለ ነው። በደንብ ስጋው መብሰል ስላለበት ድንች ሳይጨመር በፊት ድንቹ እንዳይሞክብን ማለት ነው። እና በዚህ መልኩ እየበሰለ ነው። ውሃ ጠብ እያደረጋችሁ በጣም መብሰል አለበት። በዚህ መልኩ ከትፈዋለሁ። በዚህ መልኩ ውሃውን አጥልለዋለሁ፣ ጨምረዋለሁ ማለት ነው። እንደዚህ ከጨመርኩ በኋላ አቀላቅለዋለሁ። የተረፈ ያልበሰለ ስጋ ድንቹ ጋር ይበስላል። እንደዚህ አድርጋችሁ ትንሽ ውሃ ጠብ ታረጉበታላችሁ። ብዙ ውሃ መኖር የለበትም። እንዴና ሽፍ ስለሆነ መሆን ያለበት ለድንቹና ለላህሙ ማብሰያና ትንሽ ወሰብና ብቻ ነው መሆን ያለበት። እዚህ መልኩ አብሮ ይበስላል ማለት ነው። ቤተሰብ ይሄን ይመስላል። ከመጨረሻው አብራችሁ ይቆዩ። ቪዲዮን ወዳችሁት ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱ እህት ወንድሞች ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። እና ሳሎናችን በዚህ መልኩ እየበሰለ ነው። ውሃ ግን ይላል። ድንቹ ግን ገና ስላልበሰለ ውሃ ጠብ አደርግበታለሁ ማለት ነው። እዚጋ ደግሞ ሩዝ እየሰራሁልኝ። ነጭ ሩዝ ነው የሚበሉት። ያው እናንተ በኮብዝም በሁሉም መብላት ይቻላል፣ ችግር የለውም። ግን እኔ በሩዝ ነው ዛሬ የሚያፈቅር ትላላችሁ። አሁን እስካሁን ጨው አልጨመርኩም። ጨው መጨመር ስላለብኝ መጨረሻ ላይ ጨው ጨምራለሁ ማለት ነው። አሁን እንደምትናችሁ ጨውና ሌሞን ይሄንን ይፈልጋል። በዚህ 3 ማንኪያ ላይ ጨመርኩት። እንደምትሰሩት ምግብ አይነት ነው ጨው የምትጨምሩት። ሌሞን እኔ ይሄንን ነው የምጠቀመው። ያው እናንተ እንግዲህ ቤት ያላችሁን ተጠቀሙ። እኛ ግን ይሄንን ነው የምጠቀመው ማለት ነው። ቤተሰብ ቤት ያፈራው ነው። እንጣምና ያኛው ይበልጣል። ከዚህ አድርጌ ይበስላል። እስከሚበስል አብራችሁ እሺ ቤተሰብ ያው እንግዲህ በዚህ መልኩ አልቋል። ሳሎናዬ ይሄን ይመስላል ማለት ነው። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ አበረታቱ። ሌላችሁ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ።